ኤፍዋይፒ ወይም ፎር ዩ ፔጅ ላይ የሚመጣላችሁ ቪዲዮ አልጎሪዝሙ የመረጠላችሁ እንደሆነ መቼስ በግልጽ ታውቃላችሁ። ስለዚህ ሶሻል ሚዲያ ፕላትፎርሞቹ እናንተን ማወቅ ላይ ፎከስ አድርገዋል። ይህ ለኮንቴንት ክሪኤተሮች እና ለተለያዩ ብራንዶች መልካም የምስራች ነው። ለምን በሉ፣ በፊት ቢሆን ኖሮ ሶሻል ሚዲያችሁን የሚያዩ ሰዎች እናንተን የሚያውቋችሁ ወይም በተለያየ መንገድ ከእናንተ ጋር ግንኙነት ያላቸው ሰዎች ብቻ ነበሩ። አሁን ላይ ግን የምትሰሩት ኮንቴንት ማን ይፈልገዋል፣ ማን አይፈልገው፣ ማን ጋር መድረስ አለበት፣ ማን ጋር መድረስ የለበትም የሚለውን አልጎሪዝሙ ኦልሬዲ አስቀድሞ ያውቃል። ስለዚህ ኮንቴንት ስትሰሩ ኦቨርናይት ብዙ ሰዎች ጋር ልደርሱ ትችላላችሁ፣ ወይም ደግሞ ማንም ሰው ላይ አይላችሁም ይችላል። ምናልባት ያ ክፋቱ ሊሆን ይችላል። አስደሳችሁ ዜና፣ ኮንቴንት በፊት ሲሰሩ የነበሩ ሰዎች ምናልባትም በክፍያ ብዙ ሰዎች ጋር መድረስ የሚጠበቅባቸው ነበር። አሁን ግን አልጎሪዝሙ ራሱ ሰዎች የሚፈልጉትን ኮንቴንት ወደፊት ስለሚያቀርብ ብዙ ሰዎች ጋር ለመድረስ ማንም ሰው እድሉ አለው ማለት ነው። ስለዚህ ቫይራል የሚወጡ ኮንቴንቶች ላይ ፎከስ ማድረግ ይጠቅማቸዋል። አንደኛ የተለያዩ የሰዎችን አቴንሽን ሊይዙ የሚችሉ ቪዥዋል ሁኮችን መጠቀም፣ እንዲሁም የተለያዩ ስቶሪ ቴሊንግ ቴክኒኮችን በመጠቀም ሰዎች ጋር በቀላሉ መድረስ ይቻላል። ቲክቶክ፣ ኢንስታግራም፣ ኤክስ፣ ሊንክዲን፣ ዩቲዩብ ሁሉም አጫጭር የቪዲዮ ፎርማት ላይ ፎከስ አድርገው እየሰሩ ይገኛል። ነገር ግን ቪዲዮም ሆነ የተለያዩ አይነት ኮንቴንት ስትሰሩ አንደኛ አናሊቲክስ ቼክ አድርጉ፣ ሁለተኛ የተለያዩ ሀሳቦችን ቴስት አድርጉ፣ ሶስተኛ ተመልካቻችሁን ለመረዳት ሞክሩ፣ አራተኛ የተሻለ ኳሊቲ ያለው ነገር ለማቅረብ ሞክሩ፣ አምስተኛ ደግሞ የሚጠቅማቸውን ነገር አጋሯቸው።